Nebelbal ሬዲዮ ፕሮግራም ነው። በልማት ስም የኦሮሞ አርሶ አደር ከመሬቱ እንዲፈናቀል እየተደረገ ይገኛል። እንጦጦ ባርዛፍን እየመነጠሩ ኢንቨስተር ትሆናላችሁ በሚል የኦሮሞ አርሶ አደሮች እየተፈናቀሉ ከአማራ ክልል ለመጡ እየተሰጠ ይገኛል። የኦሮሞ ሕዝብ መከራ ስቃይ ዛሬም ማክተሚያ አልቻለም ወይም ሊቆምለት አልቻለም። የኦሮሞ አርሶ አደር ሲገርመን በኦሮሞ ባለሀብቶች ላይ እንደ አዲስ ዘመቻ ተከፍቶ የኦሮሞ ባለሀብቶች ኦሮሞነታቸው ተጠልቶ ከቀያቸው እንዲባረሩ ንብረታቸው እንዲዘጋ የቁም ስቅል እንዲያዩ እየተደረገ የፌስቡክ አርበኞችና የሚዲያ ወረኞችን በመቅጠር መንግስት ዘመቻ እየከፈተ ይገኛል። 360 የሚባለው ቴሌቪዥን ባቶ ዲንቁ ላይ ዘመቻውን አጣጥፎም ቀጥሏል። ባለሀብቱን ለምን ተጠሉ ብለን ስንጠይቅ ኦሮሞና ስለ ኦሮሞ ስለቆሙ ነው። ቁጥሩም በርከት ያለ የኦሮሞ ወጣት በኩምሳ ሞረዳ ቤተ መንግስት ታስሮ ይገኛል። በታጠቅ ካምፕ፣ በጦላይ፣ በሰንዳፋ እንዲሁም በቀላዳምባ ሐረር በሚገኘው እስር ቤት የኦሮሞ ልጅ እንደ ትናንትናው ዛሬም እየተሰቃየ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምሰነበታችሁ እንደምከረማችሁ። በማዕከላዊ ኦሮሚያም በምዕራብ ሸዋ ዞን የኦሮሞ ነጻነት ግንባር የምክትል የጦር አዛዥ ከሆኑት ከጃል ጅሬኛ ጋራ የማደርገውን ቆይታ እንድትካተሉ ጋብዛለሁ። ቀድሚያ ግን ዜማው አየር ላይ ይዋልና እንግዳዬን እዤ ቀርባለሁ። በማዕከላዊ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር በምን ሁኔታ ላይ ይገኛል? አብረን እንከታተል። መልካም ቆይታ።
ተወዳጁን ድምጻዊ ኤቢሳ አዱኛ ነፍስህን በገነት ያድርገው እንላለን። የቱለማ መሬት ዛሬም ለብዙዎች ህይወት መቀየሪያ ለባለስልጣን ደግሞ ገሰዎችን መግዣ መሬት ሆኖ እየተቸበቸበ ይገኛል። የቱለማ ኦሮሞዎች ተገፍተው ከቀያቸው ተሽቀንጥረው ወድቀው ለመኖሪያ እያጡ መንግስት ግን እየቸበቸበ ወጣቱን ወደ ራሱ የሚሰበስብበት ሆኗል ይሉናል። እንግዲህ ጃል ጅሬኛ ከሰይፈ ነበልባል ሬዲዮን ጋራ ለምታደርገው ቆይታ ደግሜ ባርማቹ የስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። ጃል ጅሬኛ እኔም አመሰግናለሁ። መልካም ጃል ጅሬኛ እንግዲህ በማከላዊ ኦሮሚያ በምዕራብ ሸዋ የኦሮሞ ነጻነት ግንባር ምክትል አዛዥ ነህ። እንግዲህ ወደ ጥያቄ ገባለሁ። እንግዲህ ይሄ እናንተ ደህና ናችሁ? ሁሉ ነገር ሰላም? አካባቢው ሰላም ነው? በተለይ አሁን የኮቪድ-19 በሽታ ወይም የኮሮና ቫይረስ ብዙዎችን እያስጨነቀ እንደሚገኝ እየሰማን እንገኛለን። በዚህም ደግሞ መንግስት ይሄንን 2 ቀን 25 17 ተገኘ ያለ ነው። እውነት ይሁን በውሸት ግን በደንብ የተረጋገጠ የለም። ብዙ ጊዜ አምባገነኖች ፖለቲካ ይጫወታሉና እናንተ ደህና ናችሁ? ሰላም እግዚአብሔር ይመስገን። ግን እኛ ሰላም ብቻ ዋጋ የለውም። እነሱ እንደሚሉ ሳይሆን እኮ አሁን የሚወራው አዲስ አበባና አንዳንድ ጥቂት ከተማዎች ብቻ ነው ምርመራ ያለው። በሽታው ደግሞ በጣም አስፈሪ ነው። እንግዲህ ምንም ማድረግ አንችልም። በተቻለ ለህዝቡ ራሱን መጠበቅ ነው። የጤና ባለሙያዎችን የሚሉትን መስማት ነው የሚያዋጣው። መልካም በጣም አመሰግናለሁኝ ጃል ጅሬኛ። ወደ ጥያቄዎቼ እገባለሁ። ጃል ጅሬኛ እንግዲህ የኦሮሞ ነጻነት ግንባር ወታደር በተለይ እርሶ በምክትል አዛዥነት የሚመሩት ጦር የመዋጋት አቅሙ ምን ይመስላል? ስለ ልቦናውስ? እንግዲህ የኦሮሞ ነጻነት ሰራዊት በአሁኑ ጊዜ በጥሩ ሁኔታ ላይ ነው የሚገኘው። እንደምታወቀው የኦነግ ሰራዊት ከጊዜ ወደ ጊዜ በቁጥርም ሆነ በጥንካሬ እያደገ ነው የሚገኘው። ጥንካሬው ማለት ለጥንካሬው ዋና ምክንያት ወይ ደግሞ ምስጢር የሆነው ህዝቡ ወታደሩ የያዘው አላማውን የኔ ነው ብሎ መቀበሉና ከሰራዊቱ ጎን ሆኖ እየታገለ በመሆኑ ነው። ይሄ ራሱ የሰራዊታችን ጥንካሬ ነው የሚያሳየው ማለት ነው። መልካም እንግዲህ ወታደሩ ጠንካራ እንደሆነ ነው እየገለጹልኝ ያሉት። ምክንያቱም ይሄንን ማነሳው በመንግስት አካባቢ የሚነሳው ወታደሩን የሚሰበስቡት በጉልበት ነው፣ አናሳ ናቸው፣ በጣም 50 እና 60 እንደሆናችሁ ነው የሚጠቀሰው። ምን ያህል ትሆናላችሁ እንደው መጥቀስ ከተቻለ? እንግዲህ የኦሮሞ ነጻነት ጦርና የኦሮሞን ህዝብን ለይቶ በቁጥር ማስቀመጥ አይቻልም። እኛ ህዝባችንን ማለት ነው የኦሮሞ ህዝብና የኦሮሞ ሰራዊትን ለይቶ ይሄንን ማለት አንችልም ማለት ነው። አይገመትም፣ ብዙ ነው። መልካም ጃል ጅሬኛ እንግዲህ ከዚህ በፊት የኦሮሞ ህዝብ ትግል በጣም ገኖ ወጥቶ ወደፊት እንደሄደ በዛች ሀገር ላይ ትልቅ ጫና ፈጥሮ እንደነበረ ይታወቃል። አሁን የኦሮሞ ህዝብ ትግል እንደው ከምን ደረሰ ትላላችሁ? ሰራዊቱ እንዴት ይገመግመዋል? እንዴት ያየዋል? የኦሮሞ ህዝብ ትግል ከምን ደርሷል? እንግዲህ የትግል ጉዞ ብዙ ውጣውረዶች አሉ። አንዴ ጫፍ ላይ ደርሰ አንዴ ደግሞ ወደ ኋላ ትመለሳለህ። ይሄ የኦሮሞ ትግል ብቻ ሳይሆን የማንኛውንም ህዝቦች ትግል ስናይ አንዳንዴ ችግሮች ይፈጠራሉ፣ ከውስጥም ከውጭም ማለት ነው። እና ትግል
ብዙ ታውረዶች ስላለ ይሄ የምታወቅ ነው በእኛ ብቻ የተደረሰው ደግሞ የተገኘ አይደለም ማለት ነው ይሁን እንጂ ትግላችን እኛ እንደ ኦሮሞ ሰራዊት እንደ ኦሮሞ ነጻነት ሰራዊት በጥሩ ሁኔታ ላይ ነው የምንገኘው አሁን በአብዛኛው ሰዎች የሚሉት የሉም ጠፍተዋል መንግስትም ራሱ አጠፍተናል ኦኔግ የለም ብሎ ሲያወራ ነበረ አሁን ራሱ መልሶ ደግሞ ለሀገራችን አንዳንድ ከፍተኛ የመንግስት ባለስልጣናት ለመንግስት ለስልጣናቸው አስፈሪ የሆነው ኮሮናን ሳይሆን የኦኔግ ሰራዊት ነው በጣም ፈርተናል ብሎ አርሞቶ ሲናገሩ ታይቷል ተሰምቷል ማለት ነው ይሄ የሚያሳየው የኦሮሞ ነጻነት ሰራዊት በጥሩ ሁኔታ ላይ መገኘቱ ነው የሚያሳየው መልካም እንግዲህ የናንተ ሰራዊት ጃል ጅሬኛ የምትንቀሳቀሱት በማከላዊ ኦሮሚያ በምዕራብ ሸዋ ይህ ማለት ለፍንፍኔ ምናልባት እንደ 50 ኪሎ ሜትር ርቀት ላይ የምትገኙ ናችሁ መንግስት ደግሞ የናንተን ለማጥፋት የኦሮሞ ነጻነት ግንባር ጦርን ለመዋጋት በሚል በርካታ መከላከያ ሰራዊት ወደናንተ እያሰፈረ ከናንተ ጋር ለመዋጋት ወደናንተ ይጓዛል ግን እናንተ ጋር አይደለም የሚዋጋው ህዝቡን ነው እየገደለ ህዝቡን ነው ያሰቃየ ቤቱን ያቃጠለ ያለው እናንተ ለኦሮሞ ህዝብ የቆማችሁ ከሆነ እናንተ ታዲያ ይሄን ለምንድነው መከላከል ያልቻላችሁት የኦሮሞ ህዝብ ወታደሩ መጥቶ የሚገለው ከሆነ እናንተ መሳሪያ ይዛችሁ የምትቀመጡ ከሆነ የናንተ የኦሮሞ ህዝብ እንታደጋለን ማለቱ ትርጉም አያጣም ለምንድነው የተቀመጣችሁት ለምንድነው ህዝባችሁን መከላከል ያልቻላችሁት ጃል ጅሬኛ እንግዲህ ዱሮ የኦኔግ ሰራዊት አካ ነው መሽጎላለ ነው ይባለው አሁን ግን ወታደሮቻችን ጫካም በየከተማም አሉ ማለት ነው የሌለበት ቦታ የለውም ማለት ነው ይሄንን ሊሆን የቻለው ደግሞ ህዝቡ ወታደራችን የያዘው አላማ ራሱ የኔ ነው የራሴ ነው ትግሉ የኔ ነው እኔ ነው የሚመለከተኝ ብሎ አምኖ በመቀበሉ ነው እንግዲህ እንደሚታወቀው መንግስት በኮማንድ ፖስቱ በኮሮና ምክንያት ማለት ነው ያን ሽፋን አድርጎ በተለይ ማለት ነው ከደቡብም ከሰሜንም ከምስራቅም የባሰ በጣም ቁጥር ከፍተኛ የሆነውን ወታደር አዝምቶ በማዕከላዊ ኦሮሚያ ከሰሜን ሸዋ ከሰላሌ ጀምሮ እስከ አብዛኛው ማለት ነው በምዕራብ ሸዋ ሁሉም ላይ አስሯል ይሄንን ደግሞ አላማ ያደረጉት በማዕከላዊ ኦሮሚያ የሚገኘው የኦኔግ ሰራዊት ካላጠፋ ነው ካላደመሰስ ነው ሌላውን መታከል አንችልም ብሎ ብዙ ወታደሮችን ያለው ነጥብ ሙሉ አስሯል ማለት ነው ሁለተኛ ታርጌት እኛን ሳይሆን ህዝቡን ነው አንድም እኮ እኛ ላይ ያተኩሩ መስኳው እኛ ባለነው ፕሮግራም በመንፈልገው ታክቲክና ቴክኒክ እንዋጋለን እንመታቸዋለን እነሱ ግን ታርጌት ያደረጉት የነሱ ደጋፊ እንዳለ አካባቢው ላይ የሚኖረውን ሰላማዊ ሰዎችን እያሰረ እየገደለ እንገኛለን እኛ ደግሞ ይሄንን እያየን አልተቀመጥንም እየተከላከልን ነው እየተዋጋን ነው የምንገኘው ማለት ነው ስለዚህ ይሄንን አንዳንድ ሰዎች ከሩቅ በወሬ ደረጃ መንግስት ያደራጀውን የፌስቡክ አርበኞችን እንደምጥፉ ሳይሆን የአካባቢውን ህብረተሰብ መጠየቅ ነው ዋናው መልስ የሚሆነው ለዚህ ማለት ነው መልካም እንጠይቃለን እንደውላለን መልካም ጃል ጅሬኛ እንግዲህ የኢትዮጵያ መንግስት በተለይ የኦሮሚያ ፖሊስ ወይም የኦሮሚያ ልዩ ኃይል ፖሊስ የሚባለው ልብስ በማስለበስ የሌላ ብሔር ተወላጆች ወይም የአማራ ክልል ልዩ ኃይል ፖሊሶች ወይም ወታደርን ወደ እናንተን እንዲዋጋ ወደ ወለጋ ወደ ቦረና ወደ ሐረር እንዲሁም ወደ ማከላዊ እያመጣ ነው የሚባል ነገር አለ
ምን ያህል እውነት ነው ይሄ ከሆነ ብዙ ጊዜ የሚነገረው እናንተም የምትገልጹት ቋንቋ እንኳን የማይችሉ ናቸው ይላሉና ምን ያህል እውነት ነው ገጥሟችኋል? እንግዲህ በትክክል ያለ ነገር ነው። አንደኛ ይሄን ያሳየው በኦሮሚያ ልዩ ኃይሎች ላይ መንግስት ይሄታለው ምክንያቱም ኦሮሞ ስለሆኑ ብቻ ነው። ለዚህ ሌላ ከአማራና ከሌላ ቦታ የሆኑ ልዩ ኃይሎችን አምጥቶ አስሯል። ይሄ ደግሞ ሁለተኛ የሚያሳየው ህዝቡ እዚህ አካባቢ ያለው ህብረተሰብ ማለት ነው ከኦሮሚያ ልዩ ኃይል ወይ ደግሞ ፖሊሶቹ ጋር ስለሚተዋወቁ ላይጎዱ ይችላሉ ላያጠቁ ይችላሉ ብሎ ስላመነበት በእነሱ ስለማያምን እነዚህ ኃይሎች ተጠቅሞ ህዝቡን እንዲዘርፉ እንዲገሉ ነው ማለት ነው። ምክንያቱም እነዛ እኮ አምነዋል። አሁን መንግስት እየሰራ ያለው እኮ የድሮ የነጠኛን ስርዓት ለመመለስ ፊት ለፊት እየሰራ ስለሆነ ከአማራ ክልል የሚመጡ ኃይሎች ወይ ደግሞ ልዩ ኃይሎች ይሄንን ተቀብሎ ህዝቡን ለመዝረፍ ለመግደል ከዚህ ወደ ኋላ ስለማይሉ እነሱን መጠቀም ችለዋል ማለት ነው መንግስት። ይሄንን ደግሞ የኦሮሚያ ልዩ ኃይል ፖሊስን በአጠቃላይ በመንግስት ጦር ውስጥ ያሉ የኦሮሞ ልጆች ማወቅ መንቃት ነበረባቸው ማለት ነው። የልቁም አሉ አብዛኞቹ ያሉበትን ሁኔታ የሚሄዱበትን አቅጣጫ ያለውን ኢንፎርሜሽን እየሰጡ ነው እያገዙ ነው። ወደኛም መጥቶ እየተቀላቀሉ ነው። እንደው እኛን ይመለከተናል። አሁን አይተናል። መንግስት ወደሚሄድበት አቅጣጫ ገብቶናል። ሆን ብሎ የኦሮሞ ህዝብን ለማጥቃት ለመጉዳት ለማጥፋትም ያቀደ የመንግስት ስትራቴጂ ስለሆነ ይሄንን አምኖ ወደኛ እየመጡ ስለሆነ ለዛ ነው መንግስትን በእነሱ ላይ እምነት ያጣ ማለት ነው። መልካም ጃል ጅሬኛ እንደው አሁን ሲጠቅሱ የመንግስት ወታደሮች ወደናንተ እየተቀላቀሉ እንደሆነ እየገለጹልኝ ይገኛሉ። እንደው በተጨባጭ ምን ያህል ወደናንተ የመጣ ሰራዊት አለ እንደው ይጠቅሱልኛል? እንግዲህ ብዙ ናቸው። ይሄን ያህል ብዬ ለመግለጽ አይፈቀድም። ስለዚህ መምጣታቸው ግን እውነት ነው ማለት ነው። መልካም መግለጽ ካልፈለጉ ከሚከለክላችሁ ነገር ካለ መልካም ችግር የለም። እንደው ጃል ጅሬኛ የኦሮሞ ነጻነት ግንባር ወታደር በተለይ እርሶ የሚያዙበት የማዕከላዊ ኦሮሚያ በምዕራብ ሸዋ የሚንቀሳቀሰው የኦሮሞ ነጻነት ግንባር ካለፉት 2 ዓመት ያሁን በስልጣን ላይ ያለው የዶክተር አብይ መንግስት ከመጣ በኋላ እናንተ የኦሮሞ ነጻነት ግንባር በመድር ላይ የወሰዳችሁት እርምጃና ያገኛችሁት ድል ምንድነው? እስኪ ግለጹልኝ። እንግዲህ እዚህ ጋኛ እንደ ማዕከላዊ የኦሮሞ ነጻነት ሰራዊት ብቻ አይደለም መታየት ያለበት። አላማው በኦሮሚያ ሁሉም አካባቢ ላይ ያለው የኦሮሞ ነጻነት ሰራዊት አላማውም ግቡም አንድ ነው። ለብቻኛ የሚንቀሳቀሰው ነገር የለም። ግን እንደኛ መተኮስ ብቻ አይደለም እኮ ዋናው ነገር የያዝከውን አላማ ህዝቡ እንዲወልድ ማድረግ ነው። ማለት ጥይት መተኮስ ጥቅም የለውም ማለት ሳይሆን ጥቅሙን ስላወቅን ነው። ስርዓቱ ሌላ አማራጭ ስላልሰጠን ነው ወደዚህ የገባ ነው። ያም ሆኖ ግን ጥይት መተኮስ ብቻ ሳይሆን የያዝከውን የፖለቲካ አላማ መተኮስና የአላማው ድምፅ ተሰምቶ በህዝብ ተቀባይነት ማግኘቱ ነው። ይሄንን ደግሞ የተሳካልን መሆኑ ነው የምነግርህ።
መልካም ይሄንን ያነሳሁበት ምክንያት አለኝ ምክንያቱም በወለጋ በኩል የሚንቀሳቀሰውን ጃል መሮንም አናግሬው ስለነበረ ከዚህ በፊት በቦረናም የሚንቀሳቀሰውን የኦሮሞ ነጻነት ግንባር ምክትል አዛዥ ጃል ገመቹንም ስላናገርኩኝ እነሱንም አንድ ላይ የነሱንም ስለሰማሁ የናንተንም ለህዝብ ለማቅረብ ያህል ነው ይሄንን ጥያቄ ላነሳ የተገደድኩት እንደው የኦሮሞ ህዝብ ከዚህ በፊት ጃል ጅሬኛ እንደው እንዳየነው በጣም የሚተባበር ህዝብ ነበር ለምሳሌ ቦረና ያለው ፍንፍኔን ኬኛዳ ወለጋ ያለው ፍንፍኔን ኬኛ ብሎ በጋራ ሞቷል የኦሮሞ ህዝብ ከዚህ በፊት ትልቅ ትብብር ያደረገ ነበር አሁን ግን አይታይም ምናልባት ስልጣን ላይ ያለውን በመቀበሉ ይሆን ወይስ መንግስት በመንደር ከፋፍሎታል የሚባል ነገርም ስላለ ያ ነገር መንግስት ተሳክቶለት የኦሮሞ ህዝብን ትግል ለማኮላሸት እንደተባለው 100 አመት ወደ ኋላ ለመመለስ ያቀደው እቅድ ተሳክቶ የኦሮሞ ህዝብ ብትንትኑ ወጥቷል ማለት ነው መግባባት አልቻለም ይሆን እንግዲህ ይሄ ግልጽ ነው መንግስት በሚያደርገው ድርጊት አምኖ ሳይሆን ራሱ መንግስት በሚያደርገው ሴራ በእርግጥ ባላሰውትም እንግሊዞች ሲተካውበት የነበረው በ1520ዎቹ ውስጥ ዲቫይን ኤንድ ሩል የሚባለው ከፋፍሎ መግዛት እነዚያውን እየተጠቀሙ ነው ማለት ነው በፊትም የኦሮሞ ህዝብ ተከፋፍሎ ነው የተገዛው አሁንም በጉጂ ላይ የሚፈጸመው ድርጊት ሰው ሲሞት በመንግስት ወታደር ሲገደል ሲዘረፍ ሲታሰር በወለጋ አካባቢ በሸዋ አካባቢ በባሌ በሐረርጌ አካባቢ ያለው የመንግስት መሪዎች እነዛ ኦሮሞ እንዳሆኑ አስመስሎ ህዝቡ ሸውዷል ማለት ነው በአብዛኛው ልክ በሶሻል ሚዲያም እንደሚነገረው በወለጋ አካባቢ ሲንቀሳቀስ የነበረው የሆነ ሰራዊት ባጎናጸፈው ድል ሽፍታ ነው መንግስት የሚለው ማለት ሽፍታ ነው የወለጋን ህዝብ አይወክልም ሰራዊቱንና ህዝቡን ለይቶ የፕሮፓጋንዳ ጥቅምን የፖለቲካ ጥቅምን ለማግኘት ሌላው የሰራዊቱን ዓላማ እንዳይቀበል ህዝቡን አንድነት እንዲሸራሸር ለማድረግ መንግስት እየሰራ የነበረው አሁንም እየሰራ ያለው ይሄንን ነው ማለት ስለዚህ ወለጋ ሲሞት የኦሮሞ ሸዋም ሐረርጌም እንደሞተ መቁጠር ነው ሲታሰብ እንደዛ ነው አሁን ደግሞ ህዝባችን እንደሚታየው አይቷል ማለት ነው በጣም አይቷል ስለዚህ የማንኛውም የኦሮሞ ልጅ መሞት መታሰር መዘረፍ የኔ ነው ብሎ አምኖ እየታገለ ነው የሚገኘው ለዛ ነው አሁን እንደ ከዚህ በፊቱ በወለጋ አንዳንድ አስሮ በሐረርጌም እንደዛ አስሮ ከጉጂም ከቦረናም ከሸዋም እንደዚህ ሳይሆን አሁን እኮ እንዳለ ኮማንድ ፖስቱ በአጠቃላይ በሁሉም ኦሮሚያና ኦሮሞ ላይ ያነጣጠረ እስርን መግደልና ዝርፋን እያካሄደ ነው ማለት ነው ይሄንን ደግሞ የሚያሳየው ህዝቡ እንድ ብሎ ወደ ትግል ፊቱ ስላዞረ ነው ከወታደሩ ከኦሮሞ ነጻነት ግንባር ሰራዊት ጋር ሆኖ ትግሉ ስለቀጠለ ነው ይሄንን አፈና መንግስት ማምጣት የቻለው ማለት ነው መልካም እንግዲህ እስኪ ጃል ጅሬኛ በተለያየ አካባቢ ከዚህ በፊትም ስንገልጸው ነበር ለምሳሌ በወለጋ አካባቢ ጅምላ ግድያዎች ነበሩ እንዲሁም በቦረና የአርሶ አደሩ ቤት በላው ላይ ይቃጠል ነበር በምዕራብ ሸዋስ አንበናንተ በመተንቀሳቀሱበት አካባቢ በኦሮሞ ህዝብ ላይ የሚደርሰውን ነገር እስኪ 1 2 3 ብለው ይግለጹልኝ በመከላከያ ሰራዊት እየደረሰበት ያለው ህዝብ ምን ይመስላል ምንድነው እየደረሰበት ያለው ህዝቡ
ማዕከላዊ ኦሮሚያ ይሄኮ ግልጽ ነው እኛም ብቻ ሳይሆን እኮ ህዝቡን በጠይቅ የበለጠ መረጃ እውነቱን ሊረጋገጥ ይችላል በምዕራብ ሸዋ ራሱ ከሜታ ወልቂጤ አካባቢ ወደ 10 ቤቶች ተቃጥለዋል ማለት ነው በመንግስት ሰራዊት የኦሮሞ ነጻነት ግንባር ሰራዊት ተቀልባላችሁ የናንተ ልጆች ጫካ ገብተዋል ብሎ ልጆቹ ጫካ ቢሆኑም አርሶ አደሮችን ቤታቸው 10 ቤት ተቃጥለዋል እዚህ ምዕራብ ሸዋ ግንደበረት ካቺስ አካባቢም 4 ቤቶች ተቃጥለዋል ኢልፈታ አካባቢም እንደዛ ነው በልጆቹ ጫካ ገቡ ስለተባለ ብቻ ሲታሰሩ ሲዘረፉ ቤታቸው ሲቃጠል ይሄ አዲስ አይደለም ማለት ነው እዚህ ባይሆነ መራሱ እኮ ሌላ ቦታ የሚደረገው ራሱ እዚህ ያለው ህዝቡን የሚመለከት ነው ማለት ነው ስለዚህ ይሄም ነበር መንግስት እኮ ሌላ ቦታ ሲጠቀም የነበረው አሁንም እዚህ እየተጠቀመ ነው ይሄ እኮ አሁን አንድ ክልል ብቻ ሳይሆን እኮ በአጠቃላይ ኦሮሚያ ክልል እየተካሄደ ያለው ይሄ አዲስ አይደለም ማለት ነው አሁንም ቀጥሏል ወደፊትም ይሄንን ሊያደርጉ እንዳሰቡ ነው እየሰማን ያለን መልካም ጃል ጅሬኛ እንግዲህ ከዚህ በፊትም የአባገዳ እና የቴክኒክ ባለሙያዎች የኦሮሞ ነጻነትን ግንባር ወደ ካምፓስ ገብቶ ወደ ሰላማዊ ህይወት እንዲመለስ አገሪቱ ሰላም ሆናለች ዲሞክራሲ መጥቷል ጆሊ አባገዳ ስልጣን ላይ አለ ተብሎ እርቅ ተጀምሮ ነበር አሁን ደግሞ እንደ አዲስ የኦሮሞና የኦሮሚያ ምድር ይመለከተናል ወይም ያገባናል ያሳስበናል የሚሉ አዲስ የእርቅ ለማውረድ እንቅስቃሴ የሚያደርጉ አካላቶች ጀምረዋል የኦሮሞ ነጻነት ግንባር ሰራዊት ይሄን ነገር እንዴት ይመለከታል ወደ ኋላ ስንመለከት ከዚህ በፊት በኦሮሞ ታሪክ ውስጥ እነማሞ መዘምር የተለያዩ የኦሮሞ ሰዎች በሽምግልና ህይወታቸውን አጥተዋል የተሰቀሉትም በዛ ምክንያት ነው በሽምግልና የኦሮሞ ህዝብ ካለፈው ምን ይማራል አሁንስ የኦሮሞ ነጻነት ግንባር እናንተ ይሄንን በዚህ ላይ ምትሉኝ ነገር ካለ እንግዲህ የሽምግልና እኮ ሲመጣ በእኛ ወደኛ ዞን ብቻ አይመጣም ወደ ሌላም አይመጣም ሲመጣ ከላይ ነው የሚመጣ ከላይ ደግሞ ሲመጣ የበላይ አለቆቻችን ይሄንን ነገር ያደርሱናል በዛን ጊዜ ነው መናገር የምንችለው ግን ባጭሩ ምንድነው ይሄ አዲስ አይደለም ከዚህ በፊትም ነበረ አሁንም ሊመጣ ይችላል እኛ ምናምነው በመሳሪያ ብቻ አይደለም ቅድም እንደገለጽኩልህ እኛ ምናምነው በሰላም ነው ሰላም ደግሞ ስላጣን ህዝቡ ሰላም ስላጣን ነው መሳሪያ ይመረጥ ነው ማለት ነው እንግዲህ መንግስት ይሄንን አምኖ ወደ ሰላም ድርድር የሚመጣ ከሆነ ከዚህ በፊት ልክ ሲገልጽ እንደነበር ነው አሁንም በራችን ክፍት ነው መንግስት ራሱ ግን ይሄንን አያምንም ይሄንን በአመጣ ራሱ አምኖበት ሳይሆን የሆነ ሴራ ይዞ ነው የሚመጣው በአጠቃላይ ይሄንን ማለት የምንችለው ነገሩ ሲመጣ ነው ማለት ነው መልካም የመጨረሻ ጥያቄ ላድርገው ጃል ጅሬኛ እንግዲህ ይሄ ማዕከላዊ ኦሮሚያ ወታደር እርሶ በመክትል አዛዥነት የሚያዙት ከዛ በፊት ወደዛ ከመግባቴ በፊት ጃል ጅሬኛ የጃልሰኝ ቤተሰብ በእስር ላይ እንዳለ ሰምቻለሁኝ በምን ሁኔታ ላይ ይገኛሉ እንደው ይገልጹልኛል ይሄንን እንግዲህ የእውነት ነው እነሱ የሚኖሩት ኢልፈታ ወረዳ ነው ልጃችሁ ጃልሰኝ ጫካ ገብቶ እዚህ የሚገኘው የሆነ ሰራዊት አዛዥ ስለሆነ የኛ ሰራዊት እያስገደለ ያለ እሱ ነው ልጃችሁ ስለሆነ ብቻ እዳችሁ አምጡ ብሎ ጠየቁ እኛ ልጃችን እንወዳለን እንፈልጋለን እሱን ለማምጣት ደግሞ አቅም የለንም ግንኙነትም የለንም ስለዚህ መንግስት ራሱ ጉልበት ስላለ
ኃይል ስላለ ይዞ ያምጣልን ብሎ መለሱለት። ከዛ በኋላ እናቱም አልቀረችም አባቱም በጣም እድሜያቸው የገፋ ናቸው ወንድሞቹም ዘመዶቹም እንዳለ ተሰብስበው ነው የታሰሩት። ሰው ብቻ አይደለም እኮ የታሰረው በሬም እንዳያርስ እኮ ነው የተደረገው። መሬትም እንዳይታረስ ነው የተደረገው። መሬትም በሬዎቹም ታስረዋል ማለት ነው። የሚገርም ነገር ነው ማለት ነው። እና አሁን መታሰር ብቻ ሳይሆን በጣም ተደብድቦ ጤንነታቸው ሁኔታ ላይ መገኘቱ ነው የሰማነው። የት ነው የቱ ብቻ ሳይሆን እኮ ሌሎችም እንደዛ እየታሰሩ ነው። የት ፖሊስ ጣቢያ ነው የታሰሩት? የት ፖሊስ ጣቢያ ነው የታሰሩት? መጀመሪያ እዛው ይልፈታ ላይ ነው ወረዳ ላይ ነው የታሰሩት። ግማሹ ደግሞ ወደ ምዕራብ ሸዋ ዞን ፖሊስ ጣቢያ አለ የዞኑ እዛ ነው የታሰሩ። አንድ ሰው ተፈቷል ሲባል ትላንትና ሰምቼ ነበረ፣ ግን ማን ተፈታ አልሰማሁም። ግን ብዙዎቹ አሁን ታስሮ እንዳሉ ነው። ምዕራብ ሸዋ ማለት አምቦ ማለት ነው። ምዕራብ ሸዋ የዞኑ እስር ቤት። መልካም ደውለን እናጣራለን። የሚያሳዝነው 18 አመት የሞላው ወይም 18 አመት ለ18 አመት የደረሰ ወጣት ወይም የሆነች ወጣት ቤተሰቧ ወይም ቤተሰቡ በሱ ምክንያት ሊጠየቅ አይገባም። ምክንያቱም ከ18 አመት በላይ ስለሆነ። መልካም ጃል ጅሬኛ፣ እንግዲህ እናንተ በዚህ በምዕራብ ሸዋ የምትንቀሳቀሱ የኦሮሞ ነጻነት ግንባር ወታደሮች የምትገኙት ፍንፍኔ አፍንጫ ሰር ነው ያላችሁት። ምናልባት ቢያንስ 50 እና 30 ኪሎ ሜትር ውስጥ ትገኛላችሁ። መቼ ይሆን 4 ኪሎ የምናገኛችሁ ጃል ጅሬኛ? መቼ ይሆን የኦሮሞ ህዝብ መቼ ነው ነጻ የሚወጣው? እንግዲህ አላማችን 4 ኪሎ መግባት አይደለም። 4 ኪሎን ለመግባት የህዝቡ ውሳኔ ነው እንጂ የኛ አይደለም። ግን ዋናው እንደ ዱሮ የኦሮሞ ነጻነት ግንባር ሰራዊት ጫካ መሽጎ በሚያመር በሶሎሎ ወይ ደግሞ በገርጄዳ በቄለም ወለጋ ሳይሆን አሁን የኦሮሞ ነጻነት ሰራዊት ትልቅበት ቦታ የለም። ወደ አዲስ አበባ 30 ኪሎ ሜትር ቀርቧል፣ 50 ኪሎ ሜትር ቀርቧል። እዚህ አካባቢ ደርሷል። የሌለበት ከተማም የለም ማለት ነው። የኛ ሰራዊት አፍንጫው ስር ቁጭ ብሎ ነው ያለው። እነሱም ያውቃሉ ማለት ነው። ለዛ እኮ ነው ከአዲስ አበባ ከተማም በተለይ ቡራዩ አካባቢ የሚደረገው አፈና የሌለ ነው ማለት ነው። ስለዚህ ወታደራችን አዲስ አበባም በኦሮሚያ ክልል በሁሉም ከተማም ሆነ ገጠርም ወታደራችን የሌለበት ቦታ የለም ማለት ነው። ወታደራችን የሌለበት ቦታ የለም። አዲስ አበባ ፍንፍኔ መካከል አላችሁ ማለት ነው? አለ ማለት ነው። ፍንፍኔ ውስጥ አላችሁ? አለን። ወራጉድ ማለት ፍንፍኔ እኮ መልካም ይቀጥሉ። ስለዚህ የአካባቢ ደርሰዋል፣ ይቀርበዋል፣ ሊመጡ ነው የሚባል ነገር አሁን ቀርተዋል። ስለዚህ ወታደራችን ቅድም እንደገለጽኩልህ አዲስ አበባ ውስጥም አለ። በቃ በአጠቃላይ የሌለበት ቦታ የለም ማለት ነው። መልካም አመሰግናለሁ ጃል ጅሬኛ። በመጨረሻ ሳትጠይቀኝ ቀራ መናገር የምፈልገው አለ ካሉ የሚናገሩት ነገር የሚያስተላልፉት ነገር ካለ ድሉ ልስጦትና እንላይ። ጃል ጅሬኛ እንግዲህ በአጠቃላይ እኛ በማዕከላዊ ኦሮሚያ ምዕራብ ሸዋ ዞን አካባቢ የምንንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት እንደተለመደው እኛ ያዝነው የህዝባችን የኦሮሞ ዓላማ ነው። ሀገራችን ኦሮሚያን ነጻ ለማውጣት ህዝባችን ከአፋኝና ገዳይ የሆነ ስርዓት ነጻ ለማውጣት እየታገል ትልቅ መስዋዕትነት እየከፈል ቀን ሌሊት ሳንበላም ሳንጠጣም እየተጓዘን
ከጠላቶቻችን ጋር እየተዋጋን እየተፋለም ነው የምንገኘው። ስለዚህ ህዝባችን የኦሮሞ ህዝብ በሀገር ውስጥም ሆነ ከሀገር ውጭ የሚገኙ እንደ ከዚህ በፊት ሁሉ ከኛ ጋር በመሆን የጀመርነውን ትግል በአንድነት ከግብ እንድንደርስ በምችለው አቅሙ እንዲያግዘን ትግሉ የራሱ ስለሆነ ሀገራችን እኮ ኦሮሚያ የሁላችንም ናት። ነገ እኛ ነጻ ብንወጣ የኦሮሞ ነጻነት ሰራዊት መሬቱን ጠቅልሎ ኪሱ ሳያስቀምጥም። ስለዚህ ለሀገራችን ለህዝባችን ተባብረን በአንድነት መታገል አለብን። ስለዚህ በተለይ ቄሮም በሚችለው ህዝባችንም Sorry, the network is busy now. Please try different. መልካም የተከበራችሁ አድማጮቻችን እንግዲህ እንደሰማችሁት በኔትወርክ ምክንያት ጃል ጅሬኛ የማዕከላዊ ኦሮሚያ ምዕራብ ሸዋ ዞን የኦሮሞ ነጻነት ግንባር ጦር አዛዥ ጋር ያደረግነው ቆይታ በኔትወርክ ምክንያት ተቋርጧል። በሌላ ጊዜ ደግመን እናቀርባቸዋለን። ትናንትና ጠቅላይ ሚኒስትር አብይ አህመድ በጠቅላላ ባለው አገሩ ጉዳይ ላይ በምርጫው ላይ በሰጡት ጋዜጣዊ መግለጫ ላይ 360 ቴሌቪዥን የሚባለው በኦሮሞ ህዝብ ላይና በትግራይ ህዝብ ላይ ያሌለ ፕሮፓጋንዳ ሲነዛና ጥላቻውን ሲያራምድ ወይም ሲያሰራጭ ውሏል። በትግራይና በኦሮሞ ነጻነት ግንባር ላይ ጠቅላይ ሚኒስትር አብይ ጉንጉን አበባ ያስቀምጣሉ ሲሉ በድፍረት ተናግረዋል። የኦሮሞ ነጻነት ግንባር ወታደርን ለማጥፋት 15 ቀን 1 ወር 2 ወር ሲል የነበረው የኢትዮጵያ መንግስት ሳይሳካለት ቀርቶ ድፍን ዛሬ 2 ዓመት ሞልቶታል። 360 ቴሌቪዥን እዛ ላይ የሚጮሁት ሰዎች ኢሳቱ ሲሰሩ የነበሩ ቢሆኑም መስማማት አቅቷቸው በገንዘብ በተለያየ ጉዳይ ተጣልተው ለሁለት ተሰንጥቀው ዛሬም የዩቲዩብ ቴሌቪዥን ላይ ቁጭ ብለው እየወተወቱ በኦሮሞ ህዝብ ላይ የሚነዙት ጥላቻ እጅግ የሚገርምና የሚያሳፍር ነው። በኦሮሞ ባለሀብት ላይ በአቶ ዲንቁ ደያስ ላይ የማያቋርጥ ዘመቻ ከፍቶ አቶ ዲንቁ ደያስን ከኦሮሞ ህዝብ ልብ ለማውጣት ያልሞከሩት ያልፈነቀሉት ድንጋይ የለም። ሳይሳካላቸው ሲቀር ከዩቲዩብ ላይ ያስተላለፉትን አውርደው ዲሊት አድርገውታል። አቶ ዲንቁ ለኦሮሞ ህዝብ የቆመ መሆኑን እያወቁ በአቶ ዲንቁ ላይ የሌለ ፕሮፓጋንዳ እየዘሩ ኦሮሞን ለማባላት ኦሮሞን ለመከፋፈል ኦሮሞማን ለመሰባበር የተነሱ የዘመናችን የኦሮሞ ህዝብ አንድ ጠላት መሆናቸው የኦሮሞ ህዝብ ያውቃል። ኦሮሞማን ጠቅላይ ሚኒስትር አብይ አጥፍቶታል ሲል አቶ ኤርሚያስ ለገሰ በድፍረት ተናግሯል። በቅድሚያም ኦሮሞማ ምን እንደሆነ ሊገባቸው ይገባል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሞማን 6ቱን አጥፍቶ ሌላው በ3ቱ የሚፍጨረጨር ብሎም ኤርሚያስ ለገሰ በድፍረት የሚናገረው ኦሮሞማ ሳይገባው ስለ ኦሮሞማ ማውራቱ ከድዝብት ላይ ይጥለዋል። ኦሮሞማ ምንድነው ብለው ቢጠይቁት ሊመልስ አይችልም። ኦሮሞማ ቀድመው እንዲገባቸው እናስጠነቀቃለን፣ እንጠይቃለን። የተከበራችሁ አድማጮቻችን እንግዲህ በሌላ ጊዜ እንገናኛለን። ተወዳጆቹ ድምጻውያን ያኔት ዲንቁና ጫላ ቡልቱም አየር ላይ አሉ።
የተከበራችሁ አድማጮቻችን እንግዲህ እስካሁን ድረስ እናስተናግዳችሁ የነበርነው ፕሮግራም በመምራት እኔ ኢዮብ ባይሳ ፕሮግራሙን በማቅረብ በሬ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር እስከ ሳምንት መልካም ሳምንት ቸር ያሰማን ደህና ሁኑ Magariisa, Gidduugalaa, Anurri kee odaa.
ይህ የሰይፈ ነበልባል ሬዲዮ ፕሮግራም ነው።